በትግራይ ክልል የተቀጣጠለው የተለያዩ አካባቢዎች የሚካሄደው ተቃውሞና የመንገድ መዝጋት መቀጠሉ ተዘግቧል። የትግራይ ክልል ኃይሎች ተብለው የሚታወቁት የሰራዊቱ አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት መቀጠሉን ነዋሪዎች አረጋግጠውልኛል ሲል ቢቢሲ የዘገበ ሲሆን በዚህ ሳምንት መጀመሪያ ባሳለፍነው ሰኞ ጥቅምት 3 ቀን 2018 ዓ.ም በክልሉ ዋና ከተማ መቀሌ የተጀመረው ይሄው ከባድ ተቃውሞ ወደ ተለያዩ የትግራይ ክልል አካባቢዎች ተስፋፍቶ ማክሰኞ፣ ረቡዕና ሐሙስ መቀጠሉም ተገልጿል። ዛሬ ሐሙስ በአዲግራትና በአካባቢው ከፍተኛ ተቃውሞ መቀስቀሱንና ከአዲግራት ወደ መቀሌ የሚወስደው ዋና መንገድም በተቃዋሚዎች መዘጋቱም ተሰምቷል። በተጨማሪም አሁላ እንዲሁም መሆኒ ምስራቃዊና ደቡባዊ ዞኖች ከመቀሌ ጋር የሚያገናኙ መንገዶች እንዲሁም ከእንዳባጉና ወደ ሽረ እንዳስላሴ የሚወስዱ መንገዶችም ዛሬም ተዘግተው እንደሚገኙ ተረጋግጧል። የትግራይ ክልል ኃይሎች አካል የሆነው የአርሚ 22 አባላት ከ3 ቀናት በፊት ጀምሮ የጀመሩት ተቃውሞ የተባባሰ ሲሆን በመቀሌ ከተማ የተካሄደው ይኸው የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት በተለያዩ የትግራይ ክልል አካባቢዎች ተዛምቶ ቁጣው የቆየ ሲሆን ሐሙስም ዛሬ ቀጥሏል። ማክሰኞ ጥቅምት 4 2018 ዓ.ም በማዕከላዊ ዞን ነበለት በተባለው አካባቢ ተቃውሞ የነበረ ሲሆን በዚሁ ወደ ሐውዜንና አድዋ የሚወስደው መንገድም ተዘግቶ እንደነበረም ተመልክቷል።